ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች፣ ዛሬ እጅግ አስገራሚ መረጃ ይዘንላችሁ ሩታ በመጨረሻም ከአብርሃም ጋር ያላትን ነገር አበቃች። ወደ ስዊዘርላንድም ለመሄድ የወሰነችው ውሳኔ አብርሃምን ለምን አስለቀሰው? በዛሬው ቪዲዮአችን ላይ ሩታ አብርሃምን ሄርሜላን ያሉበትን አነጋጋሪ ሁኔታ በዝርዝር እንመለከታለን። እስከመጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ ቪዲዮውን። ወደ ዋናው ጉዳይ ስንገባ ሩታ ትልቅና አስደንጋጭ ውሳኔ ወስናለች። ይህም ውሳኔ ወደ ውጭ ሀገር በተለይም ወደ ስዊዘርላንድ ለመሄድ ፕሮሰስ መጀመሯል። ሩታ ይህን ውሳኔ የወሰነችው በራሷና በልጇ የወደፊት ህይወት ላይ በማተኮር እንደሆነ ይታወቃል። እንደሚሆንም የምናውቀው ነገር ነው። ሲጀምር ይህ ጉዞ እንዲሳካላት ደግሞ የቀድሞ ወዳጇ ቢኒ በከፍተኛ ድጋፍ እያደረገላት ይገኛል። ቢኒ የሩታን ስፖንሰር ተቀብሎ እያንዳንዱ ነገሮች እያመቻቸ ሲሆን ስዊዘርላንድ እንደደረሰችም የመኖሪያ ቤት ወዘተ በቃ ስራ ሁሉ ነገር እንደሚያመቻችላትና ሁሉ ነገር እንደሚያስተካክልላት ነው ከታማኝ ምንጮቻችን የሰማነው። እና እንደዚህ አይነት ነገሮች እንደሚፈጠሩ እናውቀዋለን። ከሁኔታቸው ከሚደረገው ድርጊት ምናምን የሚታወቅ ነገር ነው። የአብርሃም ድንጋጤ ለምን የሚለውን ደግሞ ስንመለከት ይሄ የሩታ ውሳኔ ለአብርሃም ፍጹም ያልተጠበቀ ነው ሆኖበታል። ሩታ ልጇን ይዛ እንደምትሄድ ስትነግረው አብርሃም በከፍተኛ ድንጋጤ እንደታሰበው ይሄ ሀሳብ የሞተ ነው በማለት ተቃውሟታል። ግን ተቃውሞውን ቢያሰማም ሩታ የወሰነችው ውሳኔ ምንም ማድረግ አይችልም። ለምን እዚህ ጋር ፍቺ አቅርቧል። ፍቺው ላይ ያስፈረመችው ደግሞ እስቲ ምን እንደሆነ የማብራራቱ አይቀርም። ቪዲዮ ሀይድ ተደርጎ ነው እንጂ ሁሉ ነገር አልቋል ሊፖስት። እስቲ የሚሆነው ነገር እናያለን። ብቻ የአብርሃምና የሩታ ያደረገች ከሄርሜላ ጋር ያለውን አዲስ የደስታ ላለመበላሸት እሷን ለመጉዳት እንደሆነ ያምናል። ማንም ሰው የሚያምነው ነገር ነው። መልሶ ሩታን ሊጎዳት ስለሆነ በተለይም ልጇን ይዛ መሄዷ ደግሞ ከልጇ ጋር ያለውን ግንኙነት እንደምቆረጥበት መስጋቱ ደግሞ ለሱም ጥሩ ነው። ከሆነ በኋላ ያለውና ፍቃድ ምንም እርምጃ መውሰድ የለብሽም ሲል ማስፈራራቱን ሰምተናል። ማስፈራራቱ ምንም ነገር የሚለውጠው ነገር የለም፣ ምንም የሚያመጣው ነገር የለም። ግን እሷ ደግሞ የራሷን ውሳኔ መወሰንም አንድ ነገር ነው። በዛ በኩል እስቲ አብርሃምና ሄርሜላ አሁን ያሉበት ጉዳይ ራሱ በሌላ መንገድ ይዟል። በሌላ በኩል አብርሃምና ሄርሜላ በትላንትናው ዕለት እርቅ አውርደው ደስታቸውን ሲገልጹ ታይተውናል። ሄርሜላ ለአብርሃም ይቅርታ ማድረጓ ወደ ፍቅራቸው ተመልሰዋል። ነገር ግን ብዙ ተመልካቾች ይሄንን ግንኙነታቸውን በጥርጣሬ እያዩት እንደሆነና ሁሉም ብዙ ቪዲዮዎችን አይቻለሁ፣ ዩቲዩብ ላይ ተሰራጩትን አይቻችኋለሁ። እነዛ ቪዲዮዎችም የጥርጣሬ እንደሆነ እኛም የምናስበው እንደዛ ነው። አብርሃም የሩታን ለመጉዳት የሚፈልጋቸው ነገሮች ብቻ ለሄርሜላ የተጠበቀበት ነው የሚለው አስተያየቶች በስፋት እየተዘረዘሩ ይገኛሉ። አብርሃም በአንድ በኩል ከሄርሜላ ጋር አዲስ ህይወት እየጀመረ በሌላ በኩል ደግሞ ሩታን አትጂ ብሎ መከላከል ብዙዎችን ግራ አጋብቷል። እስቲ ምን ይፈጠራል የሚለው ነገሮች ደግሞ እስቲ በብዛት የምናያቸው ነገሮች ይሆናሉ። እና ወደ መዝጊያው ስንገባ እንግዲህ የሩታ ውሳኔና የአብርሃም ተቃውሞ የት ይደርሳል? ሩታስ ልጇን ይዛ ወደ አውሮፓ ትጓዝ ይሆን ወይንስ አብርሃም መንገድ ላይ እንቅፋት ይሆንባታል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሩታ መሄድ ትክክል ነው ወይንስ አብርሃም ልጁን እንዳይሄድ መከላከል አግባብ ነው? ሀሳባችሁን በኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰቡ ነው። በቀጣይ መረጃ እስክንገናኝ ቸር ሰንብቱልኝ። ቻው ቤተሰቦች።